ሰላም እንዴት አላችሁ? ዛሬ እስኪ ስለ አንድ ፕላትፎርም በሶሻል ሚዲያ በጣም እየተራገበ ስላለው ፕላትፎርም ብቻ ሳይሆን ፕላትፎርሞች እንነጋገር። እውነታውን ከገባኝ አንፃር እና ከተረዳሁት የተወሰነ ነገር እስኪ ላካፍላችሁ። በቅድሚያ አንዳንድ አርቲስቶች ሁላ ሳይቀሩ ስለዚህ ሶሻል ሚዲያ ላይ ሲያወሩን እናያለን እና አፑን ብቻ ከፍተን ስለገባን በሰዓት ይህን ያህል ብር ያገኙ ምን ያድርጉ 15,000 20,000 ምናምን ይባላል አይደል? ገብቼ አይቼዋለሁ። ከማየትም አልፎ 3 ወር ገደማ ይህንን አፕ እየሞከርኩት ነው። በምን አይነት መንገድ መሰላችሁ? የ3 ብር እና የ5 ብር የ7 ብር የሌሊት ዳታ እየሞላሁኝ ማለት ነው። ሲገባኝ ግን ስረዳ ረጅም ጊዜ ይፈልጋል። በቂ የሆነ ዳታ ይፈልጋል በቂ ዋይፋይ ሊኖር ይገባል ምናምን ነገር እና ምናልባት እንኳን እነሱ እንደሚሉት ተከፋይ ለመሆን እነዚህ ነገራቶችን ማሟላት ግድ ነው። ጥሩ የሆነ ስማርት ስልኮች ሊኖሩን ይገባል በእጃችን ማለት ነው። እኚህ እስካልሆኑ ድረስ ልክ እነሱ እንደሚሉን ፕላትፎርሙን ከፍተን እንደገባን የሚከፍለን ነገር የለም። ስራውንም ስንሰራው ውለን ብናድር 24 ሰዓት ተከፋይ መሆን የሚቻለው እነሱ በሚሉበት ሌቭል ላይ ስንገኝ ሊሆን ይችላል። ያንንም 50% ነው ሊሆንም ላይሆንም ይችላል እኔ አላውቅም። እዚህ ሀገር ላይ የትኛውም ነገር 50% ነው 100% የምናምንበት የአንድ አምላክ ካልሆነ በስተቀር ምን አለ ብላችሁ ነው በሰው ደረጃ እና ስለዚህ እኔ እንደየገባኝ ያ ነው። አንድ እውነታ ልንገራችሁ የሆነ ሰዓት እስኪ ሌሊት ላይቭ ላይ ተገናኘን እና አዲስ ነህ ምናምን በሚለው አናገሩኝ። ፓርቲ የሚባል ስራ አለው እና ከዛ እንደዚህ ቆየት ብያለሁ እስኪ ምናምን ስል ታዲያ ደረጃህ እኮ በጣም ታች ነህ አሁንም ምናምን ከዛ እሺ እስኪ አስረዱኝ ያለውን እንዴት ማሳደግ እችላለሁ ምናምን አልኳቸው እና ለምሳሌ እኔ አሁን የሌሊት የ7 ብር የ5 ብር አሊያም የ3 ብር ፓኬጅ እየገዛሁ ነው የሌሊት ዳታን ጠብቄ የምጠቀመው ምናምን ስላቸው እንዴ ሳቁብኝ የ5 ብር የ3 ብር ፓኬጅ ትላለህ እንዴ የት አለና ነው ምናምን ብለው ሌላ እዛ ላይ ላይቭ ላይ ያሉ ልጆችም ቀለዱ ማለት ነው። ያን ያህል የተራራቅነው የ5 ብር እና የ3 የ7 ብር ፓኬጅ እንዳለ አይደለም እኔ የአንድ ብርም አለ እጠቀምበታለሁኝ ማለት ነው። አንዳንዴ እና ለአንዳንዶች ማጣት የምን ያህል ልበላችሁ አላውቅም ብቻ በጣም የሆነ ሌላ ተአምር ሌላ ነገር አድርገው የሚያስቡ አሉ እና